ላይ 18 ዓመታች በቃ ሌላ ነገር እንዳይሉ። አዎ ቀጥይ። እሺ የፈለጉት ሊበሉ ትክክለኛ ባህሉ ነው እንድትነግረኝ የምፈልገው ነው። አዎ ግን ስመጨስ አይሻለም እኮ ነው ጨንቀኝ ተቆይ ነው 13 ያማቸዋል። 13 ዓመት አይገባም። 16 ዓመት እሺ ገጠር ውስጥ ማለት ገጠር ውስጥ እሷ ባትፈልግስ ካላፈቀረችውስ ያንን ሰው እሱ ስለመረጣት ብቻ እሷ አይመርጣትም። አሁን ለምሳሌ አንዳንዴ በፍቅር አለ። አሁን ልጁ ሄዶ ደንብ ዘሎ እቺ ፈልጋታለሁ ብሎ ሽማግሌ ልክ ወይ ደግሞ ጠልፎ ይወስዳል። ወይ ደግሞ ጠልፋት ይወስድና እንትን ደንቡን ምናምን ያከብራል። ጥሎሽ ምናምን ይልካል። ሽማግሌ ልክና ይጨርሳል። ጠልፋት መወስዶ ከሆነ ገጠር ነው የሚያወራሽ፣ ባህሉን ማወራሽ። ያን ሰውን ጠልፋት ሲወስዳት ለቤተሰቧ መጥቶ ጥሎሽን ይስጣል። ሽማግሌ ይላካል፣ ያልቃል በዛ። ነገር ግን ደግሞ ልጅ ለልጅ እንባላለ ልጅ ለልጄ ለዛ ቅድም አንድ ሰው 4-5 ያገባል አልኩሽ። ያ ሲሆን ደግሞ አንዳንዴ አንደኛ ሚስት፣ ሁለተኛ ሚስት፣ ሶስተኛ ሚስት እንባላሉ። ያ እኔ ጥያቄ አሁን ለምሳሌ አንተ አግብተሃል? እኔ አላገባሁም። ማግባት ፈለክና አንዲትን ሴት ተመኘሃት። እሷ አታውቅህም። አንተ ሄደ ቤተሰቦቿን ስትጠይቅ አንተ ስለፈለካት ብቻ እሷ ጠልፌ እየተረለው በዚህ ዘመንም ያው አሁን እንደ መሰለሽ አሁን ሴቶች እኛ ጋር የራሳቸውን ሰው የሚያገቡት አይደለ? የራሳቸውን ሰው ከዛ ውጭ አያገቡም። የወስዳትና ያስረዳታል። የወስዳትና ቤቱ ዛት ሄድና ሀብቱን ይነግራታል። ሁሉ ነገር ያደርጋሉ። ሁሉ ነገር ካደረገላት በኋላ ነው። ከዛ በኋላ ሽማግሌ ይልካል። አባቷ ስትስማማ ማለት ነው። ሳትስማማ አይልክም። ቤት ወስዷት ካስማማ ጋር ምልክላት ቤት ወስዳት አይደለ? አሁን ለምሳሌ ይዟት ሄደ። ከቤት ይዟት አይደለ? ይዟት ሄድና ቁጭ ያደርጋል ቤቱ። ከዛ በኋላ ሽማግሌ እሷን ካወራት ካሳመናት በኋላ ሽማግሌ ይልካል። ሽማግሌና ከብቶች ጥሎሽን አሁን ለምሳሌ አንዳንዴ እንዴት ነገር መሰለሽ አክስት አጎት ምናምን ለሁሉም 2 በሬ 3 በሬ 4 በሬ ይሰጣል። ያው እስከ 60 ይገባል። እንደዛ ሲሆን ቤተሰብ ብዙ ሲሆን 60-70 በሬ ይገባል። አንዳንድ አበባ አንድ ላይ ስጡ። እሺ 60 ምናምን በሬ ይሰጣል። ያ ይሆናል። ገባሽ? ሴቷ ፈቃደኛ ካልሆነች ለምሳሌ ፈለጋት አንዱ ጠልፎ ቤት ወሰዳትና ሀብቱን ነገራት አልፈልግም ካለችስ እምቢ አትልም። እሺ ወንድ ልጅ በስንት ዓመቱ ነው የሚያገባው እናንተ ጋር? ደንቡን ሲዘል በቃ ደንብ እኛ ጋር እንትን አለ፣ ደንብ አለ። እሱን ሲደርስ ያገባል እኮ። ደንቡ ስንት ዓመት ነው? ከ16 ዓመት በላይ። ከ16 ዓመት በላይ ለምሳሌ 17 ዓመት ልጅ ማግባት ይችላል ከፈለገ። ማግባት ከፈለገ ቤተሰቡ ያዋጥልን። አሁን በሬ ምናምን ፍየል ምናምን ቤተሰቡ አባቱ ሀብታም ከሆነ ጥሎሽ ማዘጋጀት አለበት። ሲያገባ ጥሎሽ ማዘጋጀት አለበት። ጥሎሽ ግዴታ። ጥሎሽ ሌላ ማግባት አይችልም። ጥሎሽ አዘጋጅቶ ነው የሚያገባው። ሲዘል ከወደቀስ ችግር የለውም፣ አይወድቅም። ወድቆም አያውቅም እስካሁን። ሲናየን ይውድ እሺ፣ ወድቆ አያውቅም። እሷም እምቢ አትልም ማለት እስካሁን ድረስ በዘመናችሁ እምቢ ያለች ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም? የለችም። ኮፒሊንግ ታብታባ በዘመናችሁ አንዲትም ሴት ተጠልፋ ተወስዳ እምቢ ያለች ሴት የለችም? አትልም። ያስረዳታል፣ ሀብቱን ይነግራታል፣ ይንከባከባታል። አሁን ሴት ልጅ ተወስዳት ንጉስ ናት አልኩሽ እኮ። ሴት ልጅ ከኛ ጋር ስትወሰድ ለምሳሌ አለቋት አይደል? አመጣኋት ቤት አይደለ? ንጉስ ናት በቃ ቤት ውስጥ እሷ ንጉስ ትሆናለች። ማንም ምንም ነገር ላይ እንትናት በቃ እሷ ለእኛ በቃ ህይወት የኔ መኖር የእሷ መኖር ለእኔ መኖር ነው። አዎ ግዴታ ሴት ልጅ እንደ ንግስት ነው የምትታየው እናንተ ጋር አልከኝ። ምንድን ነው እንደ ንግስት የምትደርገው እኮ? ሁሉን ነገር የምትሰራው እሷ ስለሆነች ነው። ቤት የምታጸዳው፣ ምግብ የምታበስለው፣ የምታርሰው፣ አጥር የምትሰራው። ምን ቀራት ሴት ልጅ? ከብት አትጠብቅማ። ከብቱን ብቻ ወንድ ይወስድባታል። ከብት ወንድ ይጠብቃል። በተረፈ አጥር እሱ ሰፈር ይጠብቃል። ሰፈሩ ይጠብቃል። ሰፈሩ የሚጠብቀው እሱ ነው። ጠረፍ ነው ያለው። ጠረፍ ላይ ስለሆነ ከብት ሀገር ይጠብቃል። ሰፈሩ ይጠብቃል። ማንም አይደፍርም። ከብቱ ይጠብቃል። አርብቶ አደር ለምሳሌ ካለበት 100 ኪሎ ሜትር ይሄዳል። 100 ኪሎ ሜትር ይሄዳል ከብት ለመጠበቅ ማለት ነው። አሁን አንድ ሰው ልጅ
100 ፍየልና 100 ከብት ካለሽ እዚህ አካባቢ ላይ ሁሉ ሰዎች ያደርጋል አላቸው አይደለ? ከቤት ከወጣ በሶስተኛ በአራተኛ ቀን ሊገባ ይችላል። መጥቶ በአራተኛ በአምስተኛ ቀን ሊገባ ይችላል። ከብቶችን እዛ ጠብቆ ይዞ መጥቶ ሲገባ ማለት ነው። የአንድ ሴት ጥሎሽ ስንት ከብት ነው? የአንዲት ሴት ጥሎሽ ከ40 በሬ እስከ 60 በሬ። ከ40 በሬ እስከ 60 በሬ በገንዘብ ስንት እንደሚተመን ታውቃለህ? ምን አለ መሰለሽ እኛ ጋር ርካሽ ነው፣ አይሸጥም፣ አይለወጥም። ታዲያ ከብቶች እየታረዱ ሲበሉ አያልቁም? አይሸጥ ከሆነ የማይለወጥ ከሆነ በጣም ካረጀ ነው የሚሸጡት። አሁን እኛ ጋር ሲሸጡ ማለት ነው ካረጀ ይሸጣሉ። ካለዛ ግን በቀላ አሁን ልጅሽ አሳልፈሽ ያለሽ ለምሳሌ አሁን ውሻ አሳደግሽ ልበልሽ ውሻ አሳደግሽ ያለበልሽ ውሻ በቀላሉ ውሻ አሳደግሽ። ውሻውን ሰው መድኃኒት አንስቶ ብስጠው ወይ ደግሞ አባረሽ ከቤት ትልኪዋለሽ በቃ ለመደው። አሁን ከዛው ፍየል ብቻ ነው ከሰው ለሰው እንግዳ ሲመጣባችሁ የምታርዱት ፍየል ብቻ ነው። ከብቶች በሬ ላም ምናምን አይታረድም። አሁን አንድ እንግዳ መጥቶ ከፍታ ታርጅም ነው እኮ ፍየል ነው የምታርዱት ለእንግዳ። ቤት ውስጥ ያለው ትልቁ ፍየል ታርድልሻል። እርግጠኛ ሆኜ ኦኬ እሺ ለእንግዳ ከከብት አንገት ላይ በመርፌ ደም ተቀርቶ እንዲጠጣ የሚሰጠው በመርፌ አይደለም፣ ይወጋል። ላሳይሽ አለኝ። ያለ ምሳሌ ምንም አሳይሽ ነው። ከተወጋ በኋላ ከብቱ ምንም አይሆንም፣ ምንም አይሆንም። ባህላዊ መድኃኒት ይቀበል፣ አይሞትም። ኦኬ እሺ። አንድ ወንድ 5 ሚስት ማግባት ከፈለገ ያው ሊሚት የለውም ለሚስት። የከብት ብዛት ብዙ ከብት ካለው የፈለገውን ያህል ሚስት ማግባት ይችላል ብለኛል። እነዛን ከብቶች ኬት ያመጣል? ካልተገዛ ገንዘብ ከሌለ እናንተ ጋር ከብት ከቤተሰብ ያየሽ እዚህ ጋር ተወጋ። ኦኬ ጋር ይፈሳል እንደዚህ ሞት። አሁን ለምሳሌ ሪስቶጂ እዚህ ጋር ጥር በፈሳል እንዳይዘጋብኝ ቢፈርጭ ነው። በቃ እንዳይዘጋ። እሺ እኮ ከፈሰሰ በኋላ በቃ ቁስሉ ላይ ፕላስተር ይለጠፋል፣ ይድናል። በቃ መድኃኒት አለ፣ እበት አለ፣ ከፍት እበት አለ። እበቱ እዚህ ጋር እስከብ ይቆማል። ኦኬ እሺ ጥሩ። ከአንድ ሰው ብዙ ከብት እንዴት ሊኖረው ይችላል? ከብት ማትገዙ ከሆነ በገንዘብ ኬት ነው የሚመጣው ከብቱ? አሁን እዛው ይራባሉ፣ እዛው ማለት ነው። አሁን ለምሳሌ አንድ ሰው አንድ ከብት ካለ ይራባሉ፣ ይቆያሉ። ደግሞ ስታገቢ ለምሳሌ እና ምንም የለኝም አይደለ? ምንም ከሌለኝ እኔ የለኝም አይደል? ቤተሰቦች ያዋጣሉ፣ ጎረቤቶች ያዋጣሉ፣ ዘመዱ አንዳንድ በላይ ይሰጣሉ፣ አንዳንድ ማለት ነው ይሰጡሻል። እንደዛም ይሆናል አንዳንዴ ከሌለሽ ማለት ነው። ኦኬ እሺ ጥሩ። በእንደዚህ አይነት መልኩ ያጠራቅማሉ ከብት። አንተም ስትወልድ የህዝቡ ጥያቄ ነው፣ የኮሜንት ጥያቄ። አንተም ስትወልድ ልጆች ግን በባህላችሁ መሰረት ነው ልታሳድግ ያሰብከው? ጋይ 6 አበባ 6 አበባ ብቻ ነው የጎደለን። እኔ ቢሆን ደስ ይለኛል። አሁን ለምሳሌ ይሄ ቲክቶክ ማበላሽኝ አይመስለኝም። ካላበላሽኝ ልጆች ስርዓት እንዳድርጉ የምፈልገው በባህላችሁ መሰረት እንዲያድጉ ነው የምትፈልገው። ኦኬ እሺ። አሁን ሴቶች ለውበት ይሄንን ምንድነው ስሙ የሚቀደደው? ከንፈር ገል ይደራል። ገል ወይ ደግሞ በምጣድ ነገር ሴቶች ለውበት ከንፈራቸውን ተቀደው ትልቅ ይሄንን የሚያክል ገል ያደርጋሉ። ማታ ማታ ሲተኙ ያወልቁታል ብለኸኛል። ሲያወልቁት ተንጠልጥሎ እዚህ ድረስ ይደርሳል አይደል? እሱ አይደርስም። ይኸውና አሁን ላሳይሽ፣ ይለጣል። በአካልም ስለማሳይሽ አሁን ላሳይሽ፣ ዝም ብዬ ላሳይሽ። በአካል አሳይሻለሁ፣ ነገ አሳይሻለሁ። ነገ እርግጠኛ ሆኜ አሳይሻለሁ። ነገ አብረን አስገብቼሽ አሳይሻለሁ። እነሱ የሚጠይቁሽ ጥያቄ ስላለ ማለት ነው።